አርእስተ ዜና በቡና ጥራት ላይ የሚስተዋለውን ችግር ከመቅረፍ በተጨማሪ ለወጣቶች የስራ ዕድል ፈጠራም የበኩሉን እየተወጣ መሆኑን በኢትዮጵያ ቡናና ሻይ ባለስልጣን የቦንጋ ቡና ጥራት ሰርቲፊኬሽን ማዕከል ገለጸ። የግብርናን ዘርፍ ውጤታማ በማድረግ ምርትና ምርታማነትን ለማሳደግ በቅንጅት መስራት እንዳለበት ተገለጸ። አራተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ በከፋ ዞን ተጀመረ። የሚሏቸው ለዛሬ ከያዝናቸው ዜናዎች መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ከከፋ ቴሌቪዥን የሰዓቱን ዜና እነሆ። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ቆዩ። አሁን ወደ ዝርዝር ዜናዎች አለፍን። በቡና ጥራት ላይ የሚስተዋለውን ችግር ከመቅረፍ በተጨማሪ ለወጣቶች የስራ ዕድል ፈጠራም የበኩሉን እየተወጣ መሆኑን በኢትዮጵያ ቡናና ሻይ ባለስልጣን የቦንጋ ቡና ጥራት ሰርቲፊኬሽን ማዕከል ገለጸ። ዘርፉን ውጤታማ ለማድረግ የሚደረገውን ጥረት የሚመለከተው ሁሉ መደገፍ እንዳለበት ማዕከሉ ጥሪ አቅርቧል። አድማሱ ጴጥሮስ ያዘጋጀውን አማኑኤል ክንፌ እንደሚከተለው ያቀርባል። በማዕከሉ የቡና ጥራት ማረጋገጫ ባለሙያ አቶ መሐመድ ጋሊ ስለ ቡና ጥራት ሂደቱን በተመለከተ ሳይንሱን በጠበቀ መንገድ ጥራትን በማረጋገጥ ውጤቱን እንደሚሰጥ ሰፋ ያለ ማብራሪያ ሰጥተዋል። ቡና ጥራቱን በጠበቀ አካሄድ ከናሙና አወሳሰድ እስከ ደረጃ አሰጣጥና ሻጩና ገዢውን በማይጎዳበት ሁኔታ ተረጋግጦ እንደሚሸኝ ነው ያብራሩት። በዘርፉ ተደራጅተው ወደ ስራ የገቡ ወጣቶች ከዚህ በፊት ስራ አጥተው አልባሌ ቦታ ላይ መዋላቸውን ጠቅሶ አሁን ስራ ተፈጥሮ ራሳቸውን እየቻሉ እንደሆነም ሀሳባቸውን አጋርተውናል። የኛ አገልግሎት መኪና ሲመጣ በአግባቡ ተቀብለን ቦታው የሚሰራበት ቦታ ላይ አስገብተ ነው ሽቦ ፈተን መኪናውን ፈተን አስተካክለን ሽቦ ቀይረን አስወግተን ስለ ውስጥ የሚገባ ሳምፕል አለ። እሱን በእኛ እንትን ነው የሚገባው። እኛ ከሰራን በኋላ ነው የሚገባው። እንደዛ ነው ስራችን። ከዚህ ቀደም እኛ ወጣቶች ስራ አልነበረንም ነበር። ከተማ ነው ቁጭ ብለን የምንውለው እና ይሄ ስራ ከመጣ በኋላ ብዙዎች ቤተሰብ ያስተዳድራሉ። እኔንም ጨምሮ ቤተሰብ እናስተዳድራለን። እቁብ ገብተናል። የተለያዩ ነገሮች እንቅስቃሴዎች ጀምረናል። ወጣቶቹ ለተፈጠረላቸው የስራ ዕድል ያመሰገኑ ሌሎች ተደራጅተው መሰል ተግባር ውስጥ መግባት እንዳለባቸው መክረዋል። ወጣት እኛ 50 ነን። ለ50 ነው ተደራጅተን የገባ ነው። 50ችንም አንድ አይነት ስራ አይደለም የምንሰራው፣ የተለያየ ስራ ነው የምንሰራው። ሽቦ የሚሰራ አለ፣ ሜዞ የሚነቅል አለ፣ ፓርኪንግ የሚሰሩ ልጆችም አሉ እና እዚህ ድርጅት ውስጥ 50 ነን። ለ50 ነው የምንሰራው። ያው እኛም እዚህ ተደራጅተን ስንገባ ጥሪት እንድናፈራ ነው የተሰጠን ጊዜ ገደብ አለ። እዚህ ማህበር ውስጥ እዚህ ድርጅት ውስጥ ተቀጥረን የምንሰራበት ጥሪት ነው የምናፈራው። እዚህ እኛ ከዚህ ያገኘነውን ጥሪት ይዘን ሌላ ቦታ ላይ ኢንቨስት የምናደርግበት ሁኔታ ነው የሚኖረው። ሌሎች ወጣቶች ደግሞ እንደኛ መጥቶ እዚህ ስራ ዕድል ያገኛሉ። ስራ ዕድል የሌላቸው መንግስት በተለያየ አሁን መናሪያ ከተማ ተከፍቷል። ተደራጅቶ የገቡ ልጆችም አሉ። የተለያዩ ኦፖርቹኒቲዎች እየተፈጠሩ ነው ያሉት። በከፋ ዙሪያ ላይ ብዙ እንቅስቃሴዎች የተካሄዱ ነው ያሉት። ወጣቶች ተስፋ እንዳይቆርጡ ነው በዚህ አጋጣሚ መመክረው። የቦንጋ ማዕከል ኃላፊ አቶ ያሲን አባፊሳ በበኩላቸው ተቋሙ በዋናነት የሚያከናውናቸውን ስራዎች አንስተው ከጥራት አንጻር ግብረ መልስ በመስጠት እየተሰራ እንደሆነም አንስተዋል። ቡና በየ3 ወሩ ለሚመለከተው አካል ወይ ለክልሉ ከነሲማቸው ከነወረዳቸው ከነዞናቸው ከየት እንደመጡ የማን እንደሆኑ ደረጃ ስንት እንደወጡ በየ3 ወሩ ለክልሉ እንሰጣለን። ክልሉ ደግሞ ከሚመለከታቸው አካላት ጋር ዲል በማድረግ የሚወያይ ነው ማለት ነው። ከዚህ በፊት የቡና ጥራት ከፍተኛ ችግር ውስጥ ነው የነበረው። ምናልባት እናንተም አይታችሁ ሊሆን ይችላል። ቡና መሬት ላይ ማድረግ በጣም ከጥራቶቹን ከሚጎሉ ነገሮች አንዱ ነው። ሁለተኛ ደግሞ ያልበሰለ ቡናን ያልደረሰ ቡናን መልቀም፣ ትክክለኛ ሞይስቸር ኮንቴንቱን ያልያዘው ወደዚህ ወደ ማዕከል መሸኘት ወይ ደግሞ ወደ ስቶር በማስገባት ማስቀመጥ፣ እነሱም በጣም አስቸጋሪ ነው የነበረው። ያ ብቻ ሳይሆን ደግሞ ቡና ለመስራት ራሱ ብቃትና አቅም የሌላቸው ሰዎች ቡና ላይ በመግባት በኮንትሮባንድ እንዲወጣ በማድረግ ወደ ብላክ ማርኬት እንዲገባ ሲያደርጉ ነበረ። ያ ብቻ አይደለም፣ ኤክስፖርት እንዳይደረግ ሁሉ
ሲያደርጉ ነበሩ ሰዎች ነበረና አጠቃላይ ከዚህ በፊት እንግዲህ ቡና ስሙ ነው ብቻ ቡና እንጂ ከዋዛ ፍሬ ጋር ከአፈር ጋር ከአሸዋ ጋር ከድንጋይ ጋር ሁሉ የተጫነ ሲመጣ ባዕድ ነገሮች የተቀላቀለ እየመጣ ነበርና አሁን ላይ እነዚህ ነገሮች በጣም ተሻሽሏል ማለት ይቻላል። ከዚህ በፊት የነበረውን የጥራት ሁኔታ በማስታወስ አሁንም ለጥራት መሰራት እንዳለበት አሳስቧል። ይሁን እንጂ ከዚህ በፊት ወሽድ ቡና ደረጃ 3 እና 4 ሲወጣ የነበረው አሁን ላይ ወደ ደረጃ 2 በአቨሬጅ ማለት ነው በአቨሬጅ ወደ ደረጃ 2 ማምጣት ተችሏል። አሁንም ግን ይሄ በቂ ነው ማለት አይደለም። አሁንም ይሄ በቂ ግን መምጣት እንደሚችል መሻሻል እንደሚቻል አሳይቷልና አሁንም ከዚህ በላይ ደግሞ ለምን ደረጃ 1 አይወጣም? ለምን አቨሬጁ ደረጃ 1 ለምን አይወጣም? ደረቅ ቡና ደረጃ 1 እና 2 3 ለምን አይወጣም? አሁን ላይ ከዚህ በፊት እንግዲህ ደረቅ ቡና ዩጂ እና 5 ነበር ሲወጣ የነበረው። አሁን ላይ ዩጂ የሚባል ስሙም የለም። ዩጂ የሚባል ስሙም የለም። ቢያንስ እስከ 3 4 መምጣት ችሏል። ከዚህ በላይ መምጣት ይቻላል ከተሰራበት። ስለዚህ በየደረጃ ያሉ አመራሮችም ይሄ ላይ ትኩረት አድርጎ ቡና የሚሰሩ ሰዎች ላይም ሴክተሩ ላይ ትኩረት አድርጎ መስራት አለባቸው የሚል መልእክትም ጭምር ነው የሚያስተላልፈው ማለት ነው። ኃላፊው መፍትሄ ይሆናል ያሏቸውንም ሀሳቦች አቅርበዋል። እነዚህ ተሽከርካሪ ቡና የጫኑ ተሽከርካሪዎች የሚቆሙበት ፓርኪንግ ቦታ ብዙውን ጊዜ ተመላልሰን ጠይቀናል፣ ደብዳቤም ጽፈናል። እስካሁን ሊመቻችልን አልቻለም። አሁን ላይ እንዳያችሁ ምናልባት አስፋልት ላይ ነው ቆመው ያሉት። ይሄ ደግሞ ለቡናው ጥሩ አይደለም፣ ለቡና ጥራትም እንደዛውም ደግሞ ለትራፊክ አደጋ ሊያደርስ ይችላል። ተማሪዎቹም ያልፉበት መንገድም ስለሆነ በዛ ላይም ደግሞ ከተማችን በኮሪደር እያመረች ነው ያለው። እነዚህ ቡና የጫኑ መኪኖች አስፋልት ላይ ሲቆሙ ለከተማም ለውበቱም ጥሩ ስላልሆነ ምናልባት እነሱ ራሱን የቻለ ቦታ ፓርኪንግ የሚቆሙበት ቦታ ቢመቻችልን የሚል መልእክት እንድታስተላልፉልን ጠይቃለሁ። የግብርናን ዘርፍ ውጤታማ በማድረግ ምርትና ምርታማነትን ለማሳደግ በቅንጅት መስራት እንደሚገባ ተገለጸ። በከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ የግብርና ልማት ግንኙነት ምክክር አካሂዷል። ታድሶ ከበደ ያዘጋጀው እንደሚከተለው ይቀርባል። የግብርናውን ክፍለ ኢኮኖሚ ለማሳደግ የባለድርሻ አካላት ሚና የጎላ ነው። የምክክር መድረኩ ዋና ዓላማም ዘርፉን ውጤታማ ለማድረግ እንደሆነ ተገልጿል። ምርትና ምርታማነትን ማሳደግ የሚለው አዲስ ቋንቋ አይደለም፣ አዲስ ውይይትም አይደለም። በየዓመቱ በየጊዜው ውይይቶች ሲደረጉ ምክክሮች ሲደረጉ ቆይቷል። እስከዛሬ በመጣንባቸው መንገዶች ብዙ ነገሮችን ማስተካከል ችለናል። አሁንም ያልተስተካከሉ ብዙ ችግሮች እንዳሉ ይታወቃል። በተለይ በእኛ አካባቢ ከፍተኛ የመልማት አቅም ያለን ተፈጥሮ የቸረን አካባቢዎች ነን። ለተራዘመ ጊዜ ዝናብ የምናገኝ ለም መሬት ያለን ታታሪም ሊሰራ የሚችል የሰው ኃይል ያለን በጣም በርካታ ባለሙያ ያለን በእያንዳንዱ የትምህርት ደረጃም በእያንዳንዱ እርከን ላይ የተመሰከረላቸው ባለሙያዎች አሉ። ብዙ ምቹ ሁኔታ ግን በእጃችን ያለ ያንን ምቹ ሁኔታ ያልተጠቀምን በእጃችን ባለው ምቹ ሁኔታ መጠን ያላደግን የግብርና ቴክኖሎጂ አጠቃቀም ስመጣ ደቡብ ምዕራብ ላይ ኋላ ቀር አይነት ማብራሪያ የሚሰጥበት ደረጃ ላይ ነው ያለነውና ከእንደዚህ አይነት ችግር ለመውጣት በጣም የጠለቀ ምክክር ብቻም ሳይሆን ከምክክር በኋላ ትግበራ ያስፈልጋል። ስለዚህ ቴክኖሎጂ አጠቃቀም ላይ ያለ ማነቆ እጅግ በጣም ከባድ ነው። እኛ አካባቢ ላይ የሚታዩ ቴክኖሎጂ ተግዳሮት መጀመሪያ ከአስተሳሰብ የሚመነጭ ተግዳሮት ስለሆነ በዚህ ጉዳይ ላይ በደንብ መምከር የሚፈልግ ነው። ሌላው የመሬት አሲዳማነት ነው። ይሄ በብዛት ያልሰራንበት በጥቂቱ ሰርተን ደግሞ ብዙ ውጤት ያየንበት ለአብነት አምና ላይ ክረምት ቦቃ ላይ የሰራ ነው የስንዴ ማሳ ይህንን ነው የሚያሳየው። ቦቃ አካባቢ ስንዴን በማምረት በጣም የሚታወቅ ታታሪ አርሶ አደር ያለበት ነው። ከአመት ዓመት ግን ምርት የመቀነስ ሁኔታን አርሶ አደሩ ጥያቄ ሲያነሳ ነበር። አምና ላይ ግን በስፋት ኖራን በመጠቀማችን ስንዴ ላይ የመጣውን ውጤት አርሶ አደሩ በራሱ አንደበት የሚመሰክርበት ሁኔታ ነው የተፈጠረው። የምክክሩ ዓላማ በዞናችን ውስጥ ያሉ የግብርና ምርታማነት ማነቆችን በመለየት በተጨማሪም የምርምርና የተለያዩ ባለድርሻ አካላት
ምክር ሀሳቦችን መነሻ በማድረግ እነዚህንም እንደ ግብዓት ተጠቅመን ቀጣይ ሊታረሙ በሚገቡ ጉዳዮች ላይ አቅጣጫ በማስቀመጥና ያንን አቅጣጫን በመከተል ወደ መሬት በማውረድ የቀጣይ ግብርና ስርዓታችን እንዲዘምን ትልቅ ሚና አለው። ግብርና ከምንም በላይ የሀገሪቱን ምጣኔ ሀብት ምሰሶ የሆነው ግብርና ብዙሃንን የሚያሳትፍ የሥራ መስክ ቢሆንም በተሻገሩ ማነቆች ምክንያት ዛሬ የምግብ ዋስትና ሙሉ በሙሉ ማረጋገጥ አልተቻለም። ምክንያቶቹም በተበጣጠሰ መሬት፣ ዝቅተኛ ቴክኖሎጂ አጠቃቀም፣ የመሬት አሲዳማነትና ለምነት መቀነስ፣ የመሬት አሲዳማነት መጨመር፣ ለምነት መቀነስና ወደ ኋላ የቀሩ የአስተራረስ ዘዴና የግብርና ቤተሰብ ንቃተ ህሊና መቀዛቀዝና መቀነስ እንደ ምክንያት ይጠቀሳሉ። እነዚህ ምክንያቶች መነሻ በማድረግ ምክክር መድረኩ ተሳታፊዎች ሊወያዩትና አስተማሪና ቀጣይ ሊተገበር የሚችል አቅጣጫ በማስቀመጥ በዞናችን ግብርና ስርዓት ላይ ትልቅ አስተዋጽኦ ሊያደርጉ ወይም ሊያበረክቱ ይገባል። በምርት አያያዝ ላይ የሚታየውን ችግር ለመቅረፍም የምክክር መድረክ ማስፈለጉ ተገልጿል። አካባቢ የሚታየው የምርት አያያዝ ችግር ነው። ከምርት ከመሰብሰብ በፊትና ከመሰብሰብ በኋላ የሚታዩ የምርት አያያዝ ችግሮች የአርሶ አደሩ ካመረተ በኋላ ተጠቃሚነቱን እጅግ በጣም እየጎዱ ያለ ነው። ከበሽታም ከተባይ ቁጥጥር ጋር ተያይዞ የሚነሱ ችግሮች አሉ። ከሁሉ በላይ ደግሞ የባለሙያ ክትትል፣ የአመራር ድጋፍ አንዱ ማነቆ ነው። እኛም ሰሞኑን በፓርቲ ስራ ያንዳንዱ ቀበሌ ላይ ወርደን ከቀበሌ ባለሙያዎች ጋር ከቀበሌ አመራሮች ጋር ሰፋ ያለ የውይይት ጊዜ ነበረ። በአካል ማሳዎችን ላይ ዞረን አይተናል። እጅግ በጣም የሚያሳዝኑ ነገሮችን መሬት ላይ ያለው። ስለዚህ እነዚህ ነገሮች ለመፍታት ምክክር ውይይት በጣም ጠቃሚ ነው የሚል ነገር ነው ያለኝ። አንዳንዴ የባለሙያ ድጋፍ፣ የአመራር ድጋፍ በብዛት እንደ ማነቆ ተነስቶ ውይይት አይደረግም። በጣም ትልቅ ማነቆ እዛ ላይ ነው ያለው። ስለዚህ ያንን መፍታት አስፈላጊ ነው የሚል እምነት አለኝ። ስለዚህ በተለይ በባለፈው ስልጠና የግብርና ሽግግር፣ የገጠር ሽግግር መጀመሪያ ግብርና ሳይሻገር ገጠር አይሸጋገርም። ግብርናን እንዴት ነው ልናሻገር የምንችለው ብለው ደግሞ በጣም ሰልጥነናል፣ ብዙ መረጃዎችን አግኝተናልና ታሳቢ ያደረገ ስራ መስራት አለብን። የግብርና ዘርፍ በተለይ አለመዘመኑ ምርት አለማደግ ለመንግስት ፖለቲካ ስርዓት መናጋትም ምክንያት መሆኑ በተጨማሪነት የሚወሰድ ነው። ስለዚህ የገጠርና የከተማ ህዝብ ቁጥር በከፍተኛ እያደገ እየመጣ ቢሆንም የቴክኖሎጂ አጠቃቀም ማነቆዎች በመፍታት ምርትና ምርታማነትን በማሳደግ አርሶ አደሩ ከሚያመርተው ምርት በዓመት ቢያንስ ከ75% በላይ ወደ ገበያም በማቅረብ በመንግስት የተያዙ የግብርና የገጠር የመዋቅራዊ ሽግግር ትራንስፎርሜሽን በተያዘው ልክ እንዲሳካ እጅግ በጣም የምክክር አባላት ሚና ከፍና ላቅ ያለ ይሆናል። በመድረኩ የከፋ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌን ጨምሮ ከተለያዩ ምርምር ኢንስቲትዩት የተጠሩ እንግዶች እንዲሁም ከዞንና ከወረዳ የተጠሩ የስራ ኃላፊዎች ተገኝተዋል። በተያያዘ ዜና በተሰማሩበት የግብርና ስራ ውጤታማ የሚያደርጋቸውን ግንዛቤ ሰንቀው ለተሻለ ተግባር መዘጋጀታቸውን አስተያየታቸውን የሰጡ የጨና ወረዳ አርሶ አደሮች ተናገሩ። በወረዳው በምግብ ስርዓት ማጠናከሪያ ፕሮግራም የበጀት ድጋፍ የግብርና ልማት ግንኙነት ምክክር አካሂዷል። የታደሰ ወልደሰንበት ዘገባን ቤቴሌ መምሩ ታቀርበዋለች። በካፋ ዞን ጨና ወረዳ በተደረገው የግብርና ልማት ግንኙነት አማካሪ ካውንስል ምክክር መድረክ ላይ አስተያየታቸውን ከሰጡት አርሶ አደሮች መካከል አርሶ አደር ግዛው በየነና አርሶ አደር አደመስሮ በአካባቢያቸው የግብርናው ዘርፍ ተግዳሮት የነበረው የአመለካከት ውስንነት ከጊዜ ወደ ጊዜ የተሻሻለ መምጣቱን ገልጸዋል። ቻቻ ቀበለ ከዚህ በፊት ከአንድ ሄክታር ማሳ ለእንጀራ ራሱ አይበቃም፣ ለመብላት ራሱ አይበቃም። ግን አሁን በዚህ ቴክኖሎጂ ከአንድ ሄክታር ማሳ መኪና ጭምር ነው ይሄን እሸት ሄዶ ጭኖ አይሱዚ ጭኖ ከዛ የበለጠ ብርም በኪስ ውስጥ አርሶ አደር አድርጎ ጥሩ ደረጃ ላይ ያለው መሆኑን ያየሁትን ነገር አለ። እኔ ራሴም ሽጬ የተጠቀምኩት ከዚህ በፊት ከአንድ ሄክታር አንድ ፈረስ ሁለት ፈረስ የሚገኘው በአሁኑ ቴክኖሎጂ ከአንድ ሄክታር እስከ 40-50 ኩንታል በላይ የምናገኘው መሆኑን አሁን ተረድተን ወደ ስራ እየገባን መሆኑን ነው እኔም የሚያውቀው። አርሶ አደሮቹ አያይዘው ከምክክር መድረኩ ያገኙትንም ግብዓቶች በዚህ መልኩ ገልጸዋል። ብዙ ልምድ ይዘናል ብዬ ነው እኔ ማስቀምጠው። የዛሬ ስልጠና
በጣም ይጠቅማል። እኔ ደግሞ ከቦንጋ ምርምር ጣቢያ የመጡትን ሰዎችን አገኝቼ ስልጠና በመውሰደ በጣም እድለኛ ነኝ ባኑ ማምነው። የአርሶ አደሮች ምርትና ምርታማነትን ለማረጋገጥ የባለሙያዎች ሚና ይህ መሆን አለበት ያለው የዶሻ ጡጋ የግብርና ባለሙያ ሀብታሙ መሸሻ ነው። ደክመን ስንሰራ ነው ውጤት የምናገኘው። ውጤት ይገኛል ብቻ ተብሎ ሳይሆን እንዴት ይገኛል የሚለውን አሰላስሎ መገኘት የኛ ድርሻ ይሆናል። ባለሙያው ደክሞ እዛው ወርዶ ከአርሶ አደሩ ጋር ውሎ አድሮ ሲሰራ ለዚህ ማሳ ምን ያስፈልጋል የሚለውን ገምግሞ ሲያሳይ ነው አርሶ አደሩ ውጤታማ መሆኑ። ይሄም ውጤት ለማግኘት እኛ መቀናጀት ግድ ይለናል። ተቀናጅቶ ስንሰራ ነው። ለምሳሌ አሁን ለ21 ቀበሌዎች እኔ መልእክት የምሰጠው ባለሙያ ወርዶ ደክሞ የራሱን ሀሳብ እዛው አፕ ሲያደርግ ነው ውጤቱ ይመጣል የሚባለው። ያለ ውጤት ደግሞ ስራ ምንም ነውና ለምን ለውጤት ነው የምንሰራው። ውጤት ማግኘት ግድ ይለናል። አሁን የተለያየ ዝርያ መጥቶ እንደዚህ ነው ስንል የተለያየ ውጤት በኩንታል በፔር ሄክታር ስናገኝ ቀጣይነት ያለው እንዲኖር ነው የኛ ፍላጎትም። በምክክር መድረኩ ከቦንጋ ግብርና ምርምር ማዕከል የጥናታዊ ጽሑፍ ያቀረቡት የማዕከሉ ተመራማሪዎች አቶ አዲሱ ገብረ ሚካኤልና ዶክተር አዲስ አለማየሁ ስለ ጥናታዊ ጽሑፎችና አስፈላጊነታቸው ላይ የሚከተለውን ብለዋል። ይህ ወረዳ በተለይ በቦንጋ በጎች ላይ በከፍተኛ እየሰራ ነው የሚገኘው። በከፍተኛ ደረጃ ወረዳው ከመስራቱ ባለፈ ሪሶርሱ በሁሉም ቀበሌዎች በሚባል ደረጃ በጣም በስፋት ስለሚገኝ በዛ ላይ ቢሰራ ምን አይነት ውጤቶች ሊገኙ ይችላሉ የሚለው ላይ የቴክኒካል ድጋፍን በዚህ አማካሪ ካውንስል ላይ እንድናቀርብና የመነሻ ጽሑፍ አቅርቤ በዛ መነሻ ውጤት ማምጣት በምንችልበት አግባብ ተቀናጅተን ወደፊት ምንሰራበትን መሰረት ያደረገ መነሻ ሰነድ እንዲዘጋጅ በተፈለገው መሰረት ነው ያንን ይዤ ያቀረብኩኝ። በዋናነት ያቀረብኩት በበቆሎ አመራረት ላይ ያተኮረ ሰነድ ነው። ይህም ሰነድ ምንድነው? በዋናነት በማዕከላችን ዙሪያ እየተሰሩ ያሉ የበቆሎ ምርምር ስራዎችን በዛ ሂደት ደግሞ ያገኘናቸው ውጤቶች በተጨማሪም እንዲሁ ከአካባቢ አንጻር እኛም በስራ አጋጣሚ ያገኘናቸውን ልምዶች በመጠቀም እነሱን ለዚህ ለተሳታፊው ህብረተሰብ በማቅረብ ከዛም ያን ያቀረብነውን የምርምር ግኝቶችን በመጠቀም ደግሞ ከተሳታፊው ከራሱ አንጻር የሚያቀርብልንን ችግሮችን ሰብሰብ አድርጎ እኛም ወደፊት ችግሮችን ለመፍታት የምንችልበት መንገዶችን ነው ለመጠቆም እንትን ያልነው። እየሰራናቸው ያለነው ስራዎችን ያው ለመግለጽ ሞክረናል። በአጠቃላይ የአርሶ አደሮችን ውጤታማነት ለማረጋገጥ ጽሕፈት ቤቱ በመንግስትና ከተለያዩ መንግስታዊ ያልሆኑ ድርጅቶች ድጋፍ እየተሰራ መሆኑን የገለጹት የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ ገዛኸኝ ቃኖ የቀጣይ ስራዎችንም በሚከተለው መልኩ ገልጸዋል። አጠቃላይ በምክክር እንትኑ ላይ የተገኙት ካውንስሉ ላይ የተገኙት አካላት በተሟላ መልኩ ድርሻቸውን መውሰድ አለባቸው። ድርሻቸው መውሰድ አለባቸው ስንል ለምሳሌ ምርምሩን ብንወስድ የቦንጋ ምርምር ማዕከል ትልቅ ለኛ አቅም ነው። እነዚህ የምርምር ውጤቶች በወረዳ ደረጃ ቦንጋ ግብርና ምርምርና እኛ በጋራ የምንሰራቸው ስራዎች አሉ። ግብርና ግብዓት አለ። ሌሎች የሚመለከታቸው አካላት ከኛ ጋር በቅንጅት በሚሰሩበት ስራዎች ውጤት እያስመዘገብን የመጠንበት ሁኔታ አለ። ይህንን አጠናክሮ ድጋፋቸውንም እንዲያጠናክሩና የምርምር ስራዎችን ከወረዳው ግብርና ኤክስቴንሽን ከአርሶ አደሮች ጋር አጠናክሮ ከሄዱ ቀጣይ ላይ መድረስ የሚገባን ቦታ ላይ መድረስ እንችላለን። አርሶ አደሮቻችን ተጠቃሚ ማድረግ እንችላለን ብለን ነው የምናስበው። ሌላው የኛ ባለሙያዎች ናቸው። የኛ ባለሙያዎች ዛሬ በዚህ ምክክር መድረክ ላይ የተሳተፉ ባለሙያዎች ቢሮም ሳይትም ያሉ ባለሙያዎች ኃላፊነትን በአግባቡ መወጣት አርሶ አደሩን የመቀየር ተልእኮ ነው የተሰጠንና ይህንን አርሶ አደሩ ኑሮ ሲሻሻል ብቻ ነው የኛ አካባቢ ማህበረሰብ ህይወቱ ሊሻሻል የሚችለውና የአርሶ አደሩ ኑሮ ለመቀየር የሚችል ኤክስቴንሽን ድጋፍ ኤክስቴንሽን ኮሚኒኬሽን ምንላቸው የተግባቦት የኤክስቴንሽን ስርዓትን ተከትሎ አርሶ አደሮቻችንን ማስተማር መቀየር መሬት ላይ ሰርቶ ማሳየት ስራዎች ላይ በደንብ አጠናክሮ መስራት አለባቸው የሚል ምክር ነው የምናስተላልፈው። የወረዳው አርሶ አደሮች ከራስ ፍጆታ አልፎ ለገበያ መረጋጋት የበኩላቸውን እየተወጡ መሆናቸውን የገለጹት የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም ነገር ግን አልፎ አልፎ የሚስተዋሉ የውጤቶች ወጥ ያለ መሆኑን ለመቅረፍ ምክክሩ ሚና እንዳለው ጠቁመዋል። በተደረገው ጥረት እየተመዘገቡ ያሉ ምርጥ የሆኑ ተሞክሮዎች አሉ። እነዚህን ደግሞ ሁሉም ላይ የማዳረስ ጉዳይ ላይ
ክፍተቶች ስላሉ ነው። አሁን ይሄን መሰረት አድርገን አሁን ዛሬ ያደረግነው የግብርና ግንኙነት አማካሪ ካውንስል የሚለው የምክክር መድረክ ያደረግነውና እዚህ መድረክ ላይ ከግብርና ምርምር ከቦንጋ ግብርና ምርምር ማዕከል የመጡ ሰዎችም አሉ። የግብርና ምርምር ሰዎች መጥቶ የምርምር ጽሁፋቸውን አቅርበዋል። ሌሎችም ወረዳችን ውስጥ ካሉት አጠቃላይ ቀበሌዎች፣ የቀበሌ አመራሮች፣ የቀበሌ ፓርቲ ጽህፈት ቤት ኃላፊዎች፣ ስራ አስኪያጆች፣ የግብርና ባለሙያዎች፣ የሚመለከታቸው አካላት በአጠቃላይ ቁጭ ብለን እየመከርን የዋል ነው። አሁን አርሶ አደሩ ሞዴል አርሶ አደሮች እያስመዘገቡ ያሉትን ውጤት እንዴት አድርገን ቀበሌዎቹ ላይ ሁሉም አርሶ አደር እንዲጠቀም እናድርግ፣ ሌሎች ደግሞ ቴክኖሎጂውን ወስዶ ምርታማነቱን ያልጨመሩ ቀበሌዎች ላይ እንዴት እናስፋ የሚለው ሀሳብ በዚህ መልኩ ነው እየሄድን ያለ ነው እንጂ ሙሉ በሙሉ አሁን እየታየ ያለው ተሞክሮ ምርት ተሞክሮ ወደ ሌሎቹ ሰፍተዋል 100% ማለት የማንችልበት ሁኔታ ነው። እንደ ክፍተት የገመገምነው አይነን ነው። በምክክር መድረኩ የተለያዩ ጥናታዊ ጽሁፎችና የመወያያ ሰነዶች የቀረቡ ሲሆን በመድረኩ ከክልል እስከ ቀበሌ ያሉ ባለድርሻ አካላት፣ አርሶ አደሮችና የግብርና ባለሙያዎች ተሳትፈዋል። በከተማው የውስጥ ለውስጥ መንገድ ልማት እንቅስቃሴ ተጠናክሮ መቀጠል እንዳለበት የቦንጋ ከተማ አስተዳደር 03 ቀበሌ ነዋሪዎች ተናገሩ። ነዋሪዎቹ በዘርፉ የጀመሩትን ተሳትፎ እንደሚያስቀጥሉም ተናግረዋል። ሀብታሙ ደስላሴ መሰረተ ልማት ለኢኮኖሚ እድገት መሰረት የሆነ ለአንድ አካባቢ በአጠቃላይ ለሰው ልጅ አመቺ የስራ አካባቢ የሚፈጠርበት ስርዓት ነው። የመሰረተ ልማት እድገት ከተፈጥሮ የእውቀትና ክህሎት እድገት ጋር ትስስር ስላላቸው ለሰው ልጅ ህይወት መዘመን ያላቸው አስተዋጽኦ ከፍተኛ ነው። በቦንጋ ከተማ አስተዳደር 03 ቀበሌ አርሴማ አካባቢ ውስጥ ለውስጥ መንገድ በማህበረሰብ መተባበር አገልግሎት መስጠት በመጀመሩ መደሰታቸውን የአካባቢው ነዋሪዎች ይገልጻሉ። እኔ አሁን ላይ በጣም ደስተኛ ነኝ እና ከዚህ ሰዎች ትንሽ ቀደም ብዬ የመጣሁት እኔ ነበርኩና በጣም በትንሽዬ በጠባብ መንገድ ነው የመጣሁት። ስመጣ ዝንጀሮና ጦጣ በሚያስቸግርበት ጊዜ ነበር የመጣሁትና አሁን ላይ ደግሞ ሳየው እኔ በጣም ደስተኛ ነኝ። ቤት እንኳን ገንብተን ለመኖር በሰው ኃይል ነበር ስናስመጣ የነበረው። የድንጋይም ሆነ እንጨትም ሆነ በሰው ኃይል ነበር ስናስመጣ የነበረው። አሁን ደግሞ የተሻለ ነገር አግኝተን እስከ በራችን መኪና ገብቶ መንገድ በመውጣቱ የተሻለ ነገር አግኝተናል። አሁን አካባቢ በፊት ጫካ ነበረ፣ ግን ከመንግስት ጋር ያለንን ቅሬታ ከቀበሌ አስተዳደር ጋር ሆነን ምንድነው የኛ ጣፈንታ በምንልበት ሰዓት ከመንግስታችን ጋር ሆኖ አቶ ጌታቸው ለሰንበት ቀበሌ አስተዳደር ማለት ነው ከሱ ጋር ሆነ ምንድነው ያሉ ነገሮች ምንድነው ስንል እሱ ከቀበሌ አስተዳደር እንደ ቀበሌ አስተዳደርነት ሆኖ ከመንግስት ጋር ያለው ነገር ዛሬ ለህዝብ ምን አይነት መሰረታዊ ነገሮች ያስፈልጋል የሚባልበት ሰዓት መንገድ፣ መብራት ወዘተ እነዚህ ነገሮች በእርግጥ ተቀርፈውልናል። በዚህ ባለፉት 1 እና 2 ዓመታት በተከናወኑ ስራዎች ከፍተኛ መነቃቃትና ለውጥ መምጣቱን የገለጹት ነዋሪዎቹ ይህ መነቃቃትና ለውጥ መቀጠል እንዳለበትም አስገንዝቧል። እኛ ጋር ብዙ የሚደክሙ የቀበሌያችን አመራሮች አሉ፣ የቀበሌ ሊቀመንበሮች አሉ፣ የጎጥ መሪዎች አሉ፣ ህዝብ አለ። እውነት ለመናገር የዚህ የአርሴማ መንደር ህዝቡም ቀበሌውም በጣም ተቻችሎ ብዙ ነገር ሊፈጠር ይችላል። በጣም ተቻችለን ነው ነገሮችን እያሳለፍን ለዚህ የደረስ ነው እና እነሱም በጣም ላመሰግን ወዳለሁ። ያም ነገ የልማቱ አርበኞች ነው መሆንም ያለብን። ለምን አሁን የማመሰግነው በእርግጥ ቢኖር የቀበሌ አስተዳደሩ አሁን እንዲሆን ደፋ ቀና ብሎ ለንገም ከኛ ከህዝቡ ጎን ሆኖ በጣም ስራ እየሰራ ያለ እኔ ጌታቸው ለሰንበት በጣም ከሚገባው በላይ አፕሪሼት ላደርግ እፈልጋለሁ። እንደውም ምስጋናም ሲያንስ ነው። ለምን ቢባል ይሄ ሰፈር በፊት ጫካ አውሬ እንዳልነበረ ምንድነው እያለ ለቤቱ ሙሉ ከኛ ጋር አብሮ ሲሰራ የነበረ ሰው ነው እና እንደዚህ ሰው መጥቶ እየጎበኙን አይዟችሁ ያሉን እኛም ደግሞ ከሱ ጎን ሆነን ከመንግስት ጋር ሆነን አብረን እየሰራን ያለበት ነገር ነው። አሁንም ዛሬም ነገም የማመሰግነው እሱም ለሪትም ራሱ ናስ እንለው ራሱ ያለን ነገር አብሮ በጋራ ሆኖ ከኛ ጋር እየሰራ ያለ ሰው ነው። በቀበሌው የሚታዩ የመልካም አስተዳደር ችግሮችን ማህበረሰቡ በማስተባበር ለመፍታት እየተሰራ መሆኑን የቀበሌው ሊቀመንበር የሆኑት አቶ ጌታቸው ገብረሰንበት ገልጸዋል። እንደ ሸታ ቀጠና መጀመሪያ ያው እቅድ አቅርበን ነው። እቅድ ካቀድን በኋላ ወደ ህዝብ እንወርዳለን። የህዝብ ችግር ምንድነው ብለው መሰረተ ልማትና እዛ ውስጥ ያሉትን የፓርቲ ስራዎችን በኃላፊነት የመስራቱ ድርሻ የኔ ነው። በዛ ልክ ደግሞ በዚህ ቀጠና ላይ 8 መንደሮች አሉ። ከ8 መንደሮች አንደኛ አርሴማ መንደር ነው። ከዚህ በፊት ሳይፈቀድ የተያዙ ቦታዎች ነበሩ። ያው መንግስት እንግዲህ ያው ለህዝብ ነው መንግስት የቆመው።
ያንን ሳይፈቀድ የተያዙ ቦታዎችን ወደ ህጋዊ ማድረግ ሳይት ልማት በመስጠት ሁለተኛ ደግሞ በወቅቱ ደግሞ ማብራት አልነበረም። እዛ መንደር ላይ ማብራት በማምጣት መንገድ ማሽን በማስገባት ለህዝቡ የተደረገው ትልቅ ክብር ነው። ህዝቡም ደግሞ ምንድነው ያለው ፓርቲ ትልቅ ስራ ለኛ እየሰራ ነው፣ ፓርቲ የኛ ነው የሚለውን ያው ለፓርቲም ለመንግስትን ክብር ሰጥተውን ህዝብ የሰራ ያለው በቀበሌው በመልካም አስተዳደርና የልማት ጉዳዮች ላይ ያተኮረ የውይይት መድረክ ከተለያዩ ማህበራዊ መስፈርቶች ከተውጣጡ አካላት ጋር በማካሄድ የመልካም አስተዳደር ችግር እየተፈታ መሄዱን ጠቅሰው ለስኬታማነቱ የራሳቸውን አስተዋጽኦ ላበረከቱም ምስጋና አቅርበዋል። እና አሁን በቅድሚያ ፓርቲና አመራሩን ከልብ አመሰግናለሁ። ከከተማ ጀምሮ እስከ ዞን አመራር እውነት የቦንጋ ተወላጅ ነው። አመራሩም ከሌላ ቦታ መጣም የኛ አመራር ነው። ሁሉን አቅፎ ህዝቡም የኔ ህዝብ ነው፣ የኔ አመራር ነው፣ የኔ እምነት ነው ብሎ አምኖ ያለበት ህዝብ ጋር ነው አብረን ያለ ነው። ህዝባችን ደግሞ በሰራነው ልክ ለኛ ክብር ይሰጣል። ቦንጋ ከተማ ላይም ይሁን 03 ቀጠና ላይ እኔ በኔ ቀጠና ላይ 8 መንደር አለ። 8 መንደር ላለ ህዝብ በጣም አመራር ወዳጅ ነው። በጣም ለልማት የልማት ተሳትፎ ትልቅ ክብር ያለ ህዝብ ነው። እኔ እውነት አመራሩና ህዝቡን ከልብ አመሰግናለሁ። አራተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ በከፋ ዞን ተጀመረ። የክልሉ ጤና ቢሮ ምክትል ኃላፊ አቶ ምትኩ ታመነና የዞኑ ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በቦንጋ ከተማ ካይኬላ መንደርና ጊምቦ ወረዳ ህብረት ቀበሌ ክትባቱን አስጀምረዋል። ከከፋ ዞን መንግስት ኮሚኒኬሽን ለተገኘ ዘገባ ምህረት ማሞ። አራተኛው ዙር የተቀናጀ የፖሊዮ ክትባት ዘመቻ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት እንደሚሰጥ የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ተናግረዋል። የተቀናጀ የፖሊዮ ክትባት ዘመቻ ከታህሳስ 3 እስከ 6 2018 ዓ.ም ድረስ ቤት ለቤት እንደሚሰጥም ተናግረዋል። ከፖሊዮ ክትባት ጎን ለጎን መደበኛ ክትባት መርሃ ግብር ተደራሽ ያልሆኑ ወይም ጀምሮ ያቋረጡ እድሜያቸው ከ5 ዓመት በታች የሆኑ ህጻናትን የመለየትና የመከተብ አገልግሎት ይሰጣልን ብለዋል። በዚህም እግራቸው የዞረ ከንፈራቸውና ላንቃቸው የተሰነጠቀ ህጻናትን ልየታናም ለህክምናም ወደ ሆስፒታል የመላክ ስራም እንደሚሰራም ጠቅሰዋል። የምግብ እጥረት ልየታና ሌሎች የጤና እክሎች ያሉባቸው ህጻናትን መለየትና ማከም በዘመቻው የሚከናወኑ ተግባር ስለመሆናቸው አቶ አክሊሉ አስረድተዋል። ለዚህ ስራ መሳካት መላው ማህበረሰብና ባለድርሻ አካላት የበኩላቸውን ድርሻ እንዲወጡ ማሳስበዋል። በተጨማሪም የማርበርግ ቫይረስ በሽታን ቤት ለቤት ቅኝትና አሰሳ ተቀናጅቶ ይሰራል ሲሉም የመምሪያው ኃላፊ አሳስበዋል። የማርበርግ ቫይረስ በዞናችን ከመግባቱ በፊት ሁሉም ማህበረሰብ ቅድመ መከላከል ስራ ላይ ትኩረት እንዲያደርግም አሳስበዋል። ሀገራዊ ምክክሩ በዘመናት መካከል አንድ ጊዜ ብቻ የሚገኝ እድል በመሆኑ ለስኬቱ ያለ ልዩነት ልንረባረብ ይገባል ሲል የህዝብ ተወካዮች ምክር ቤት አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ ለመጀመር የሚያስችለውን ዝግጅት እያጠናቀቀ እንደሚገኝ በህዝብ ተወካዮች ምክር ቤት በተደረገው ውይይት ገልጿል። ከኢትዮጵያ ዜና አገልግሎት የተገኘ ዘገባ እንደሚከተለው ይቀርባል። በውይይቱ የትግራይ ክልልን ጨምሮ አንዳንድ ቀሪ ተግባራትን ፈጥኖ በማጠናቀቅ ሀገራዊ ምክክር ጉባኤ በአጭር ጊዜ ማስጀመር በሚቻልባቸው ጉዳዮች ዙሪያ ሰፊ ምክክር ተደርጓል። በትግራይ ክልል ወደ ምክክር ለመግባት የሚያስችሉ የቅድመ ዝግጅት ስራዎች በተደራጀ መንገድ መከናወናቸው ጊዜያዊ አስተዳደሩንና ሌሎች ባለድርሻ አካላትን ያሳተፈ የተለያዩ የቅድመ አጀንዳ ማሳሰቢያ መድረኮች መካሄዳቸውና ከመድረኮቹም ጠቃሚ ግብዓቶች መገኘታቸው ተነስቷል። በክልሉ አጀንዳ በማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎችን በማስመረጥ ምክክሩን ምሉ ለማድረግ የክልሉን ነባራዊ ሁኔታ ከግምት ያስገባ ስነ ዘዴን በመጠቀም ቀሪ ስራዎችን ማጠናቀቅ እንዲቻል በሀገራዊ ምክክር ኮሚሽን ከመግባባት ላይ መደረሱ ተገልጿል። ለዚህም መላው የትግራይ ሕዝብ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራን፣ የሲቪል ማህበረሰብ ድርጅቶችና የሚመለከታቸው ባለድርሻ አካላት ኮሚሽኑ በትግራይ ክልል በሚያከናውነው አጀንዳ የማሳሰብና የጉባኤ ተሳታፊዎችን የማስመረጥ ስራ የበኩላቸውን ቀና ትብብር እንዲያደርጉ መልእክት ተላልፏል። የሀገራዊ ምክክር ጉባኤ ታሪካዊ፣ በአንድ ትውልድ የተሻገረ፣ ከአንድ ፓርቲና ከአንድ ስርዓት በላይ ከፍ ያለ፣ በዘመናት መካከል አንድ ጊዜ ብቻ የሚገኝ እድልና ወሳኝ ምዕራፍ መሆኑን የገለጸው ምክር ቤቱ መላው ኢትዮጵያውያን ለሀገራዊ ምክክሩ ስኬት ያለ ልዩነት እንዲረባረብ መልእክት ተላልፏል። የሰላም በሩ ዛሬም ክፍት እንደሆነ በመግለጽም ማንኛውም የፖለቲካ ጥያቄ አለኝ የሚል አካልና በተለያዩ አካባቢዎች በግጭት ውስጥ የሚገኙ የታጠቁ ኃይሎች ጭምር
በሰላማዊ መልኩ ጥያቄያቸውን በአጀንዳ ለምክክር ኮሚሽኑ እንዲያቀርቡ በድጋሚ ጥሪ አቅርበዋል። የቆየውን ኋላ ቀር የፖለቲካ ባህላችንን ከመሰረቱ ለመቀየር የተጀመረው ጥረት ተጠናክሮ እንዲቀጥልና ሀገራዊ ምክክር ጉባኤ በስኬት እንዲጠናቀቅ ሁሉም የበኩሉን አዎንታዊ ሚና እንዲጫወት ጥሪ በማስተላለፍ ምክር ቤቱ ውይይቱን አጠናቋል። በውይይቱ ላይ የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ምክትል አፈ ጉባኤ፣ የመንግስት ዋና ተጠሪ ሚኒስትር፣ የሀገራዊ ምክክር ኮሚሽን ዋናና ምክትልን ጨምሮ ሁሉም ኮሚሽነሮች፣ የዲሞክራሲ ጉዳዮች ቋሚ ኮሚቴ አመራሮችና ሌሎች ባለድርሻ አካላት ተሳትፈዋል። ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች በዚሁ ቋጨን። ከዜናዎቹ ጋር ጽዮን ታደለ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። በያላችሁበት መልካም ጊዜ